በምድራዊው ድንኳን ሊቀ ካህኑ በዓመት አንድ ጊዜ ብቻ ነው የሚገባው። ህዝቡ የመግባት ድፍረት የለውም፣ አቅም የለውም፣ መግባት አይችልም። ካህኑ መግባት አይችልም። በአዲሱ ኪዳን ሲባል በአዲሱ ኪዳን በኢየሱስ ክርስቶስ በሆነው መስዋዕትነት እና ሲባል በምድር ወዳለችው ድንኳን ሳይሆን ታላቅና ፍጹም ወደ ሆነችው በእግዚአብሔር እጅ ወደ ተሰራችው አለ የመግባት ድፍረት አለ። እዚህ ድንኳን ላይ በሰማይ ባለችው ድንኳን ኢየሱስ ሊቀ ካህን በሆነው ባለበት ድንኳን አንድ ሰው ገብቶ እስኪወጣ ድረስ ደጅ ላይ ቆመን አንጠብቅም። ደሙ እንድንገባ ድፍረት ሰጠ። ስጋው መንገድ ከፈተ። በሰማይ ያለው ሊቀ ካህን ያለ ጉድለት እንድንገባ ደግሞ ምን ይሰጠናል ነው የሚለው? ያጥበናል፣ ብቃትን ይሰጠናል። በደንብ ከደሙ ጋር ስለ ደሙ ያጠኑ ሰዎች መገኛቸው ኃጢአት ሰፈር አይደለም። መገኛቸው ውድቀት አይደለም። መገኛቸው የሆነ ተራ ሰፈር አይደለም። መገኛቸው ቅድስተ ቅዱሳን ነው የሚሆነው። ለምን ሲባል ደሙ